ويستعدده نعم እንግዲህ ያው ትንሽ ሰዓት ስለ ያለንበት ወቅታዊ የሆነ ጉዳይ ኢንሻአላህ ያው እናወሳለንና እሱም ምንድነው ከተባለ እንደምታውቁትም ያው አላህ Subhanahu Wa Ta'ala በየጊዜው ለሰው ልጆች ኸይር ፈላጊ ስለሆነ የሰው ልጆች ደግሞ ያው ወንጀል ስለሚያበዙ ያንን ወንጀል ማበሻ ነገር አላህ Subhanahu Wa Ta'ala ያዘጋጅላቸዋል ማለት ነው። ረሂሙን ገፉሩን ወዱድ አላህ Subhanahu Wa Ta'ala ሐዛኝ በጣም ሩህሩህ ለባሪያዎቹ ስለሆነ የተሳሳቱበትን ጉዳይ እንዲያርሙ የኢባዳ መርህና የኢባዳ አጅር የሚያገኙበትን ኢባዳ አዘጋጅቷል። መሰለን ሐጅ በአመት አንድ ጊዜ የሚያደርጉት ወንጀላቸውን አላህ Subhanahu ሊያብስላቸው ነው። ረመዳን ወንጀላቸውን አላህ Subhanahu ሊያብስላቸው ነው። ሰላሳ መስገድ የአምስት ወቅት ሰላት ያ ወንጀልን ሊያብስ ነው አላህ Subhanahu Ta'ala ያዘጋጅ። አሁን ያለንበት እንግዲህ ያው ወር ረጀብ ይባላል። ረጀብ ይባላልና 28 ነው የሚያሳይን ማለት ነው ለኛ ቀን ረጀብ ውስጥ የሚሰሩ ኢባዳው አሉ ወይሉም ረጀብ በመሰረቱ አሽሁሩል ሁሩም ክብር ካላቸው ወርሃቶች ተቆጥረዋል። ግን በውስጡ ያው የሚከናወኑና የሚሰሩ ኢባዳዎች መኖራቸው በሰሂህ ሐዲስ አልተረጋገጠም። ረጀብ ውስጥ ያው ጾም አለ ብሎ የሚጾሙ አሉ ሰሂህ ሐዲስ የለውምና ግን ያው ከዛሬ ከሁለት ቀን በኋላ ሻዕባን ነው የሚገባው ማለት ነው። ይህ ሻዕባን ማለት ወር ነው የሱሙ ነብይ ሰለላሁ ዐለይሂ ወሰለም ኩለሁ አው ሁለት ቀን ወይም አንድ ቀን ቢያሰርፉ እንጂ ሌላውን ሁሉንም ይጾሙት ነበር ትላለች አይሻ ረዲየላሁ ዐንሃ ወአርዳህ። በሚቀጥለው ወር እኛ ለረመዳን ከምንዘጋጀው ዝግጅት አንዱ ምንድነው? ጾምን መጾም ነው። አንደኛው ማለት ነው ሻዕባን ጾምን ከቻና በሁለት ቀን አንድ ቀን በሶስት ቀንም ያደረግነ በመደዳም ብንጾም ችግር የለውም። ሌላው ምንድነው በዚህ ወር ቀጣይ በሚገባው ወር ምን ይወደዳል? ተውባ ይወደዳል ማለት ነው። ተውባ ማለት ምን ማለት ነው? ኢስቲግፋር ማለት ነው። አመቱን ሙሉ ላጠፋነው ጥፋት ኢስቲግፋር ማድረግ አለብን። ንጹህ ሆነን ሻር ረመዳንን ልንጾም ይህ ዝግጅት ያስፈልገናል ማለት ነው። ጾሙ ራሱ በሻዕባን የተፈለገው ለምንድን ነው? ቀጣይ ወር ረመዳን ስለሆነ ረመዳንን በነሻጣ እንደ አዲስ አድርጎ መለማመድ ሳይሆን በሻዕባን ከተለማመድን በኋላ ረመዳኑ አይከብደንም ማለት ነው። ለዚህ ህክማ ነው፣ ለዚህ ጥበብ ነው አላህ Subhanahu Wa Ta'ala ሻዕባን ወርንም ያው ጾሙት ያለው ማለት ነው። የአላህ መላእክተኛ ጾሙት ያሉት ለዚህ ነው። አንድ ስራ ሲሰራ መጀመሪያ ሲንጠላ ከሌለ ይከብዳል። ማንኛውም የሙያ ዘርፍ መጀመሪያ ምን ያስፈልገዋል? ስንጣል ያስፈልገዋል ማለት ነው። ሳይሰነጥል ማንኛውም ሰው ባለሙያ አይሆኑም። መጀመሪያ ተምሮ ነው። ካልተማረ ያንን ስራ ቢጀምረው ያበላሻል። ዲናችን ከሁሉም ነገር ያው በራሱ ጥበብ ስላለው አላህ Subhanahu Wa Ta'ala ጥበብንም ጭምር ነው ለባሪያዎቹ ያስተማራቸው ማለት ነው። ረመዳንን ግድ ያደረገው ግዴታ
በየወሩ የሚጾሙ ሐሙስና ሰኞ አሉ። እነሱም በሱናነት በጣም መጾም ያስፈልጋል ብሎ ደግሞ የአላህ መላእክተኛ ያስተማሩት ሻዕባን ሰኞና ሐሙስ መጾሙ ሌላም ተጨማሪ ምክንያት አለው። የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ሰኞ የሚጾመው እኔ የተወለድኩበት ቀን ስለሆነ ነው አሉ። ሐሙስ ደግሞ ያው የሚጾመው ቱርፈው ለአዕማሉ ኢለላህ ስራዎች ከሐሙስ እስከ ሰኞ የተሰሩ ስራዎች ወደ አላህ ሱብሓነሁ ወተዓላ ዘንድ ይወጣሉና የዛን ቀን ጾም ጾሜ ኢባዳዬ ሰላቴ ከጾሜም አንድ ላይ ወደ አላህ ሱብሓነሁ ወተዓላ እንዲቀርብ ፈልጌ ነው ብለዋል። ግን ሻዕባንን መጾም ዒላው ምክንያቱ ምንድነው ከተባለ ለረመዳን ልምምድ ነው። በዛውም ኢባዳ ነው። ተወዳጅ ያለው ነገር ነው ማለት ነው። መጾምን መለማመድ በሻዕባን ወር ያስፈልጋል። የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ይጾሙት ነበር ትላለች። ሙሉንም ጾመዋል የሚል ሐዲስ አለ። ነገር ግን ከማረጃ አንፃር ትንሽ ድክመት ስላለበት የአላህ አይሻ ረዲየላሁ ዐንሃ ማንኛውንም ያው ሻህር የአላህ መላእክተኛ ሙሉን አልጾሙም ኢላ ረመዳን ሲቀር ብላለች። ይህ ሐዲስ ግን ያው ሰሂህ ነው። ይህ ሐዲስ ሰሂህ ከሆነ እስከ 28 ቀን እስከ 29 ቀን ጾመውታል የአላህ መላእክተኛ ሻዕባንን ማለት ነው። ሙሉውን ማለት ነው። አንድ ቀን ሁለት ቀን ፈጠሩት። ለዛ ነው አይሻ ረዲየላሁ ዐንሃ ምን ትላለች? የነበረብኝን አንዳንድ ቀዳ እንኳን ያው ጾሜን የሚከፍለው በሻዕባን ነበር ትላለች ማለት ነው። ብዙ ሰዓት ሁሌ ማለት አይደለም ይሄ። ምክንያቱም የአላህ መላእክተኛ ሻዕባንን በጣም ስለሚጾሙት እኔም የዛን ጊዜ ቀዳዬን ይከፍል ነበር ትላለች ማለት ነው። ሌላው ዝግጅት ምንድነው? ምናልባት ቀዳ አለባቸው ሰዎች ቀዳቸውን ያው መክፈል አለባቸው፣ መጾም አለባቸው። ነዝር ሊሆን ይችላል፣ ፈርድ ሸህር ረመዳን ሊሆን ይችላል። ለዚህኛውም ያው ተንቢህ ማድረግ ነው ማለት ነው። እዚህ ጋር ያው በዚህ ዘመን ያሉ ወጣቶች እንኳን ያው ማሻአላህ ብልህ ናቸው፣ በጊዜው ነው የሚከፍሉት። ግን ያው አንዳንድ ያው በምክንያት ሊሆን ይችላል፣ በህመም ሊሆን ይችላል። ሙስሊም እህቶቻችን ያው ይሄንን ነገር ያው ሊያስታውሱት ይችላሉ። ለነሱ ማስታወስ ለማለት ፈልጌ ነው። ማንኛውም ያው ሰው ቅራት የተከታተለ በሱና እንደዚህ የገባ ሰው ቀዳውን እስከዚህ ድረስ ያደርሳል ማለት አይደለም። ግን ከአንዳንድ ከበሽታ ሊሆን ይችላል፣ ከአንዳንድ ሀጃ ሊሆን ይችላል ረመዳንን ወደ ሻዕባን ድረስ ያልጾመ ሰው ካለ ለሱ ተንቢህ አድርጉ ለማለት ነው። طيب نعم الحمد لله እንጂ የአላህ መላእክተኛ ለዚህ ምክንያት ብሎ ሻዕባንን ተከታትላችሁ ጾሙት ብለዋል። የቻለ